ይሄ ፊልም ባለፈው ከለቀቅኩት ክፍል 1 የቀጠለ ስለሆነ ክፍል 1ን ያላያችሁት ገብታችሁ እዩት። በዚህ መሃል ኪን ትኩረት ሳይሰጠው የታለፈውን አንድ ፍንጭ አስታወሰ። እሱም ሌባው ነበር። ናጋ ከመጥፋቷ ጥቂት ቀናት ቀደም ብሎ አንድ ሌባ ወደ ቤቷ ሰርጎ ገብቶ ምንም ሳይሰርቅ ነገር ግን ከናጋ ጋር ተጋድሎ እጁን ቆስሎ እንደነበር አስታወሰ። ኪን አንድ መደምደሚያ ላይ ደረሰ። ታክ ግንኙነታቸው እንዳይታወቅበት ለናጋ ሰጥቷት የነበረውን ዕቃ እሱ የሰራውን የአበባ ማስቀመጫ ለማስመለስ ሌባ ልኮ ሊሆን እንደሚችል ገመተ። ወይም ደግሞ የመንደሩ አለቃ ቤተሰቦች ናጋን ለማስወገድ በሌባ የተመሰለ ነፍሰ ገዳይ ቀጥረው ሊሆን ይችላል። ነገር ግን ናጋ መልሳ በመከላከሏ እቅዱ ሳይሳካ ቀርቷል። ዋናው አቀነባባሪ ማንም ይሆን ማን የእውነት ቁልፍ ያለው በአንድ ሰው እጅ ነው። እሱም እጁ የቆሰለው ሌባ ነው። ኪን እሱን ማግኘት ከቻለ መዝገቡ ይዘጋል። አሁን የኪንና የሙን ተልእኮ ያንን ሌባ መፈለግ ሆነ። ቁልፍ ፍንጩ በእጁ ያለው ቁስል መሆኑን በመረዳት ኪን አጠራጣሪ የሆኑትን የመንደሩን ሰዎች እጅ ለመፈተሽ የሚያስችል ስልት ቀየሰ። ፍለጋው በመጨረሻ ፍሬ አፈራ። ቶንግ የተባለ ሰው አገኙ። ቶንግ በተደጋጋሚ በፈጸመው ስርቆት ምክንያት በመንደሩ አለቃ ተባሮ ከመንደሩ ድንበር ውጪ እንዲኖር የተደረገ ወንጀለኛ ነበር። ሲመረመርም በእጁ ላይ አዲስ ቁስል ተገኘ። በኪን ጥብቅ ምርመራ ስር የወደቀው ቶንግ በመጨረሻም እጅ በመስጠት በዚያች ሌሊት ወደ ናጋ ቤት ሰርቆ የገባው እሱ እንደነበር አመነ። ፖሊሶች በቶንግ ጎጆ ውስጥ የናጋን የእጅ አምባር እንደ ማስረጃ አገኙ። ሆኖም ኪን ናጋን እንድትገድል የከፈለ ማን ነው ብሎ ሲጠይቀው ቶንግ በኃይለኛ ቃል አስተባበለ። ማንም እንዳላዘዘውና ስርቆቱን የፈጸመው በገንዘብ ችግር ምክንያት ብቻ እንደሆነ አጥብቆ ተከራከረ። ቶንግ ከዚህም በላይ እጅግ ጠቃሚ የሆነ ሌላ መረጃ ሰጠ። በዚያች ሌሊት ከናጋ ቤት እየሸሸ ሳለ አንድ የሚያስደነግጥ ነገር ማየቱን ተናገረ። የመንደሩ አለቃ ሚስት ቪያንግ እና የናጋ አባት ፒሃ በሚስጥር አብረው ሲሆኑ መመልከቱን ገለጸ። እንደተረጋገጠው ፒሃና ቪያንግ ለዓመታት የዘለቀ ሚስጥራዊ የፍቅር ግንኙነት ነበራቸው። በዚያች ሌሊትም ናጋ የገዛ አባቷ ከቪያንግ ጋር ሲማግጥ በድንገት ደርሳባቸው ነበር። አሁን የኪን ጥርጣሬ ሙሉ በሙሉ ወደ መንደሩ አለቃ ሚስት ወደ ቪያንግ ዞረ። ኪን ለሁሉም ነገር ዋነኛዋ አቀነባባሪ እሷ እንደሆነች ጠረጠረ። ሆኖም ግን ቪሃንግ ፊት ለፊት ስትጠየቅ ለመናዘዝ ፈቃደኛ አልሆነችም። ይልቁንም ራሷን መከላከል ጀመረች። በዚያች ምሽት ናጋን እንዳገኘቻት አመነች። ነገር ግን ያገኘቻት ለማስፈራራት ብቻ እንደሆነ ተናገረች። ቪሃንግ ናጋ ከልጇ እጮኛ ከታክ ካራቀች እንደምትገላት ዝታባት እንደነበር ገለጸች። ኪንና ሙን ግን ፍለጋቸውን አላቆሙም። ከሌሎች ምስክሮች መረጃ ማሰባሰባቸውን ቀጠሉ። በመቀጠልም ናጋና ቱዌት በጫካው መካከል ሲገናኙ ያየ አንድ የአይን ምስክር ተገኘ። ኪን ወዲያውኑ ቱዌትን ፊት ለፊት በማግኘትና በተከማቹት ማስረጃዎች በማስጨነቅ ጠየቃት። መውጫ ያጣችው ቱዌት በመጨረሻም ሁሉንም ነገር አመነች። ቱዌት እንደገለጸችው ከሆነ ጫካ ውስጥ የተገናኙት ናጋ ከእጮኛዋ ልጅ መጸነሷን ካወቀች በኋላ በቅናት ታውራ በነበረበት ወቅት ሲሆን እዚያም ኃይለኛ ጭቅጭቅ ውስጥ ገብተው ነበር። እርስ በርሳቸው ይገፋፉ ጀመር። በዚያ ግብግብ መካከልም ናጋ ሚዛኗን ስታ ሳለች ወደቀች። ራሷም በወንዙ ድንጋይ ላይ በኃይል ተላተመ። ቱዌት ናጋ ምንም ሳትንቀሳቀስ መሬት ላይ ወድቃ ስታያት የሞተች መሰላት። በድንጋጤና በፍርሃት ተውጣ ቱዌት የአስክሬኑን አካል እዚያው ትታው ሸሸች። ቱዌት አስክሬኑን ከነበረበት ቦታ ፈጽሞ እንዳላነሳችው በማለት ተነገረች። በዚህም መዝገቡ የተዘጋ መሰለ። ኪን ወዲያውኑ የከተማውን ፖሊስ አነጋገረ። ብዙም ሳይቆይ ፖሊሶች ደርሰው ቱዌትን በግድያና በቸልተኝነት ሞት በማስከተል ወንጀል በቁጥጥር ስር አዋሏት። ሙን ይህንን መራራ እውነት ስትጋፈጥ በከፍተኛ ሁኔታ አለቀሰች። ሆኖም ግን አሁንም አንድ ነገር የኪን አእምሮ እረፍት ነሳው። ቱዌት አስክሬኑን እዚያው ትታው ከሄደች የናጋ አስክሬን የት ገባ? ማንስ ወሰደው? ቱዌት ናጋን በዚያው ትታው ከሸሸች አስክሬኑ እዚያው ጫካ ውስጥ መገኘት ነበረበት። ምንም እንኳን ዋናዋ ተከሳሽ ብትያዝም የናጋ አስክሬን መጥፋት ግን እስካሁን ያልተመለሰ ትልቅ ሚስጥር ሆኖ ቀረ። በዚያች ሌሊት የቱዌት በቁጥጥር ስር መዋል ያስከተለው ረብሻ በኋላ
ኪን ለማረፍ ሞከረ። ስራው በመጨረሻ እንዳበቃ እየተሰማው በሚያርፍበት ክፍል ውስጥ ብቻውን እራት እየበላ ነበር። ድንገት ግን የክፍሉ ድባብ በከፍተኛ ሁኔታ ተቀየረ። ኪን አንድ ሰው ወይም የሆነ ነገር ወደ ክፍሉ እንደገባ ተሰማው። ወደ ኋላው ዞር ሲል ግን በፊቱ ቆሞ የነበረው ያ ጭንቅላት የሌለው ሰይጣን ነበር። ይባስ ብሎ ደግሞ ያ አስፈሪ ፍጡር የናጋን የተቆረጠ ራስ ይዞ በኪን አይን ፊት በከፍተኛ ስግብግብነት ይበላው ነበር። ይህ በፍጹም ህልም አልነበረም። ፍጡሩ ወደ እሱ ሲዘል ኪን በከፍተኛ ድምፅ ጮኸ። እንደ ዕድል ሆኖ በአቅራቢያው የነበሩ የሥራ ባልደረቦቹ ፖሊሶች የኪንን ጩኸት ሰምተው በሩን ሰብረው በመግባት አተረፉት። የሚገርመው ግን እነሱ ወደ ክፍሉ በገቡበት ቅስፈት ያ ጭንቅላት የሌለው ሰይጣን ምንም ፍንጭ ሳይተው እንደ ጉም በኖ ጠፋ። ይህ ክስተት ኪንን አንድ ነገር አረጋገጠለት። ይኸውም ነገሩ በቅዠት ወይም በውሸት ተረት የሚፈረጅ ሳይሆን በእርግጥም ከተፈጥሮ ውጭ የሆነ ኃይል ያለበት መሆኑን ነው። በመሆኑም ኪን የሥራ ባልደረቦቹ የዚያን ሰይጣን ታሪክ እንዲመረምሩና ለምን በዚያ ቦታ ሊኖር እንደቻለ እንዲያጠኑ አዘዘ። የመንደሩን የቆየ መዛግብት ሲፈትሹ አንድ ዘግናኝ የታሪክ እውነት አገኙ። ከ30 ዓመታት በፊት በዚህ መንደር ውስጥ ደም አፍሳሽ አደጋ ተከስቶ ነበር። 14 አባላት ያሉት አንድ ትልቅ ቤተሰብ መንደሩን ከቷል በሚል ተከሰሱ። ይሁን እንጂ ምንም አይነት ተገቢ የሕግ ፍርድ ሳይሰጣቸው የመንደሩ ሰዎች ሕጉን በእጃቸው በመውሰድ ሁሉንም 14 የቤተሰብ አባላት ወደ ወንዝ ዳርቻ እየጎተቱ ወሰዷቸው። እዚያም አንድ በአንድ አንገታቸውን ቀሏቸው። በግፍ የታረዱት የቤተሰቡ አባላት ተዋህደው አንድ አካል በመሆን ያንን ጭንቅላት የሌለው ሰይጣን እንደፈጠሩ ይታመናል። ወንዙም ያ የጅምላ ጭፍጨፋ የተፈጸመበት ቦታ በመሆኑ የተረገመ ሆነ። ሆኖም ግን አንድ የሚገርም ዝርዝር ነገር አለ። አፈታሪኩ ለ30 ዓመታት የቆየ ቢሆንም ይህ ነፍሰ ገዳይ ፍጡር በኃይል መንቀሳቀስና ሰዎችን ማጥቃት የጀመረው ግን ባለፉት ከ5 እስከ 10 ዓመታት ውስጥ ብቻ ነው። ለምንድነው ለ20 ዓመታት ተኝቶ ቆይቶ አሁን ሊቀሰቀስ የቻለው? ደግሞስ ያ ጭንቅላት የሌለው ሰይጣን ለምን ኪንን ኢላማ አደረገው? ኪን አሁን በምክንያታዊነትና በሚስጥራዊ ዓለም መካከል ባለ መስቀለኛ መንገድ ላይ ቆሟል። በአንድ በኩል የምክንያታዊ አእምሮ መናፍስት መኖራቸውን አይቀበልም። በሌላ በኩል ደግሞ የገዛ አይኖቹ ያንን ጭንቅላት የሌለው ሰይጣን ከአንድ ጊዜ በላይ ተመልክተውታል። ኪን ከአእምሮ ሰላም ጋር እየታገለ ባለበት ወቅት በመንደሩ አለቃ ቤት ውስጥ ትልቅ ረብሻ ተቀሰቀሰ። የመንደሩ አለቃ ሚስት ቪያንግ ከፍተኛ ጭንቀት ውስጥ ነበረች። ባለቤቷን ሊያምን እርዳታ ብትለምነውም እሱ ግን ከዚህ በኋላ ምንም አይነት እጅ እንደማይኖረው በመግለጽ እምቢ አላት። በዚህ የተስፋ መቁረጥ ስሜት ውስጥ ሳለች የቪያንግ የግል አገልጋይ አንድ የሚያስደነግጥ ዜና ይዞ መጣ። ቪያንግ ናጋን እንዲገድል የከፈለችው ሰው በእርግጥ ናጋንን አልገደላትም ነበር። በዚህም ለሁሉም ነገር እውነተኛው አቀነባባሪ ቪያንግ መሆኗ በመጨረሻ ተጋለጠ። እስቲ ጥቂት ወደ ኋላ ተመልሰን ያለፈውን እንይ። የቪያንግ ልጅ ቱዌት በጫካ ውስጥ ናጋን በድንገት ገፍታ ናጋ ራሷን ስታ ስትወድቅ ቱዌት በፍርሃት ተውጣ ሸሸች። በአጋጣሚ ሆኖ የቪያንግ አገልጋይ ይህንን ድርጊት ተመልክቶ ለቪያንግ ሪፖርት አደረገ። ቪያንግ ግን ናጋን ለመርዳት ከመሞከር ይልቅ ይህን አጋጣሚ ናጋን ለዘላለም ከምድር ለማጥፋት እንደ መልካም አጋጣሚ ተጠቀመችበት። የልጇን ስም ለመጠበቅ ስትልም አገልጋዩ ነፍሰ ገዳይ እንዲቀጥር ገንዘብ ሰጠችው። ያ የተቀጠረው ነፍሰ ገዳይ ደግሞ ቀደም ብሎ ተይዞ የነበረው ሌባው ቶንግ ነበር። ነገር ግን ቶንግ እጅግ መሰሪና ተንኮለኛ ነበር። ናጋን ጫካ ውስጥ ራሷን ስታ አግኝቷት በነበረበት ወቅት አንድ ክፉ ሐሳብ በአይምሮ መጣ። በቪያንግ ትዕዛዝ መሰረት ናጋን ከመግደል ይልቅ በሚስጥር የሆነ ቦታ አሰራት። እቅዱም የመንደሩን አለቃ ሚስት ሁልጊዜ ያስፈራራ ገንዘብ ለመቀበል ነበር። በዚህም ተንኮሉ ቶንግ ብዙ ገንዘብ ሊያገኝ እንደሚችል አሰበ። አሁን ሁሉም ፍንጮች በድጋሜ ወደ ቶንግ አመለከቱ። ኪንና ሞን ቶንግን በሚስጥር ለመከተል ወሰኑ። Bà ngồi chấp mọi thứ để có được nếu quan quân ập vào anh có thể bỏ እንደታሰበውም ቶንግ በድጋሚ ቪሃንግን እያስፈራራት ነበር። ቪሃንግ ተጨማሪ ገንዘብ ካልሰጠችው በህይወት ያለችው ናጋን ለመንደሩ ሰዎች በማሳየት የቪሃንግን ክፋትና ውርደት እንደሚያጋልጥ ዝቶባት ነበር። ይህ የሚስጥር ስብሰባ በጫካ ውስጥ በቪሃንግ በአገልጋዩና በቶንግ መካከል ተካሄደ። ሁኔታዎች የተካረሩ ሄዱ። ቶንግ የቪሃንግ አገልጋይ ልትከዳውና ልታጠቃው መሆኑን ተረዳ። ስለዚህም ቶንግ ያለምንም ማመንታት አገልጋዩን እዚያው ባለችበት ገደላት። chỗ này là gấp
መውጫ ያጣችው ቪሃንግ ናጋን በገዛ እጇ እንድትገድላት አሳልፎ እንዲሰጣት ቶንግን መማፀን ጀመረች። በምላሹም ቪሃንግ የቀራትን ገንዘብ ሁሉ ለቶንግ እንደምትሰጠው ቃል ገባችለት። ቶንግ በሐሳቧ ተስማማ። ናጋ ታስራ ወደምትገኝበት ቦታ አብረው አመሩ። Tôi giấu tiền ở gần nhà anh á. Tao giết nó, mày còn lằng nhằng. Lấy tiền đi. ቪሃንግ ናጋን ለመግደል በተዘጋጀችበት በዚያው ቅጽበት ኪንና ሞን ድንገት ደረሱ። እዚያም ከባድ ፍልሚያ ተቀሰቀሰ። ኪን ከቶንግ ጋር ፊት ለፊት ሲጋጠም፣ በሌላ በኩል ደግሞ ሞን ናጋን ከቪሃንግ ጥቃት ለማዳን ተሳካላት። Con điên này mà vậy? በማግስቱ ሁሉም ጥቁር ሚስጥሮች በይፋ ወጡ። ቪሃንግ በግድያ ሙከራ ወንጀል በፖሊስ ቁጥጥር ስር ዋለች። ታክ ከቱዌት ጋር የነበረውን እጮኝነት በመሰረዝ በመጨረሻ ከናጋና ገና ካልተወለደው ልጃቸው ጋር ተገናኘ። መንደሩም ወደ ቀድሞ ሰላሙ ተመለሰ። ሆኖም ለኪን ጉዳዩ ገና አለበቃም ነበር። አንድ ትልቅ ጥያቄ አሁንም ባይመሮ ይመላለሳል። ኪን ደጋግሞ ያየው ያ ሰይጣን ማን ነው? ወይስ ምንድን ነው? ሙን ኪንን ወደ ቤቱ እየሸኘችው ሳለ ለሁሉም ነገር መልስ የሚሆን አንድ ቁልፍ ነገር ተናገረች። ሙን እንደገለጸችው ከሆነ ኪን ሲያየው የነበረውን ያንን አስፈሪ ፍጡር እሷ አንድም ቀን አይታው አታውቅም። ሆኖም ግን የመንደሩ ሰዎች ሁሉ ያንን ፍጡር ለመከላከል ሲሉ የጠንቋዩን የሻማንን መድኃኒት ይጠጣሉ ተብሎ ይታመናል። ሙን ስለ ኪን ጤንነት በመጨነቅ በየምሽቱ ኪን በሚበላው ምግብ ውስጥ ያንን መድኃኒት በድብቅ ተቀላቀለበት እንደነበር አመነች። የሚገርመው ግን ሙን ራሷ ጠንቋዩ የሰጠውን ያንን መከላከያ መድኃኒት ተብዬ አንድም ቀን ጠጥታው አታውቅም ነበር። ይህ የሙን ኑዛዜ ኪንን በእጅጉ አስደነገጠው። ወዲያውኑ የቀረውን መድኃኒት መርምሮ እውነተኛውንና ዘግናኙን እውነት ደረሰበት። ያ ፈሳሽ መከላከያ መድኃኒት ሳይሆን ኪን ቀደም ብሎ በታሪኩ መጀመሪያ ላይ አግኝቷቸው ከነበሩት የእጽዋት ዘሮች የተሰራ ኃይለኛ የቅዠት መድኃኒት ነበር። እስካሁን ድረስ መንደሩን ሲያስጨንቅ የነበረው ሰይጣን አልነበረም። የመንደሩ ሰዎች ያንን ጭንቅላት የሌለው ሰይጣን የሚያዩትና በፍርሃት የሚኖሩት ከተፈጥሮ ውጪ በሆነ ፍጡር ምክንያት ሳይሆን ሁሉም በጅምላ በመመረዛቸው ነበር። ከዚህ ሁሉ በስተጀርባ ያለው እውነተኛ ቀነባባሪ ደግሞ ጠንቋዩ ሻማን ነበር። አንድ አዲስ ጥያቄ ተነሳ። ጠንቋዩ ይህንን ሁሉ ለምን አደረገ? ኪን በጉጉት ተገፋፍቶ የመንደሩን ታሪክ በጥልቀት ሲመረምር አንድ ወሳኝ የሆነና የጠፋ እውነት አገኘ። ከ30 ዓመታት በፊት አንገታቸው ተቆርጦ የተገደሉት 14 የቤተሰብ አባላት በእውነቱ 15 አባላት ነበሩ። አንድ ትንሽ ልጅ በሕይወት ተርፎ ነበር። ያ ልጅ ተደብቆ መላው ቤተሰቡ በመንደሩ ሰዎች አማካኝነት በወንዙ ዳርቻ ሲታረዱ በገዛ ዓይኑ ተመልክቷል። በዚያች ዕለት ልጁ ለመበቀል ማለ። ከዚያም መንደሩን ለቆ በመሄድ ስለ መርዞቹ ጥበብ በጥልቀት አጠና። ከዓመታት በኋላም ማንነቱን ደብቆ እንደ ጠንቋይ በመሆን ወደ መንደሩ ተመለሰ። እቅዱ እጅግ ብልህና ጨካኝ ነበር። የመንደሩ ሰዎች ቅዠት ውስጥ እንዲገቡና ያንን ጭንቅላት የሌለው ሰይጣን እንዲያዩ ለማድረግ ያዘጋጃቸውን መርዞች ተጠቀመ። ሰዎቹ በፍርሃትና በእጽ ተውጠው በነበረበት ወቅት ጠንቋዩ ሙሉ ለሙሉ ሊቆጣጠራቸውና ሊያዛቸው ችሎ ነበር። በዚህ ዘዴ ተጠቅሞም ጠንቋዩ ጠላቶቹን አንድ በአንድ እያደነ በትክክል የመንደሩ ሰዎች በቤተሰቦቹ ላይ እንዳደረጉት አንገታቸውን በመቅላት በቀሉን ይወጣ ነበር። የመንደሩ ሰዎች ደግሞ እነዚህ አሰቃቂ ምቶች ከተፈጥሮ ውጪ በሆነ ኃይል የመጡ መስሏቸው ይበልጥ ይሸበሩ ነበር። በእውነቱ ግን ያ ሰይጣን በፍጹም አልነበረም። ሁሉም ነገር የጠንቋዩ ጥልቀት ያለው በቀል ነበር። ኪንና ፖሊሶቹ ወዲያውኑ የጠንቋዩን ጎጆ ቢከቡትም በጣም ዘግይተው ነበር። ጎጆው ቀድሞውኑ ባዶ ሆኖ አገኙት።
30 năm nay, đêm nào tôi cũng thấy. እውነተኛው ተከታታይ ነፍሰ ገዳይ የሆነው ጠንቋዩ አምልጧል። ፊልሙ የሚያበቃው ኪን በዝምታ ቆሞ ያንን መንደር ሲያፈራርስ የነበረው ሽብር ከሌላ ዓለም የመጣ ፍጡር ሳይሆን ለብዙ አስርት ዓመታት በቀልን በልቡ አፍኖ የኖረ ሰው መሆኑን ሲረዳ ነው።